መሬቱ ሙሉ መነጠፍሽ አረ እንዲው አንቺ ዝም ብዬ ነው የታዩንም የላዩንም እንዲው እያሰብኩ ነው እኔ እናት ዝም ብዬ ነው አረ እንዲው አሁን እንኳን ለቁም ነገር ነበር የመጣው ብርቃ አንቺ ደግማ አይለሽ አረ ምን ደግነኝ እኔ እናትና ቦጋ ላይ ያሉ ነዲ መላሽ ይያሉ ምን ደጋለኝ እኔማ መሆኑ ደግሞ ይኸውልሽ ደመላሽ ያኔ ሲቆምጠው አለሽልኝ አለው የኔ ያኔ ዝም ብሎ አሁን ምን እንደነካው አላቀም ታነስቷልሻል ቦጋ ላይ እንደፈቸው ታላልኩ እያለ ነው የኔ እናት እኔ እንግዲህ አበይም ተሰማኔ ነው ዲፍት ነው የሚያረጋኝ ህዙ ሁሉ እኔ ልመን ተውማ አንቺማ የኔ እናት ይጋደሉብሻል ሁለቱ እኔ እኮ አንድ እንኳን አጠየው ቆሞ ቀር እየተባልኩ እኮ ነው ኧረ ወዲያ አንቺ ብርቃየው እንዲቁ ወቀረኩ እየተባልኩ ብርቃየው ምን ሆነሽ ነው ብርቄ አረተው የኔ ነገር ይው አንድ እንኳን ፈለገት እንጂ ቆሞ ቀርቆረ በይዝም በይማ አትነኮሪ ለኔ መፍትሄን ፈልጊ ያንቺ መነኮር አሁን ምን ይሉታል አረ የኔ እናት ታኔስ አንቺ ይሻላል ያንቺ ሌጣው ይሻላል ይውተውማ ቢጋደሉብኝስ ችግር የለውም ነበር እችለው ነበር እንዲው ቀረ አይ መቻል አይ ብርቅዬ እንዴት ተደርጎ ነው የሚቻለው እናቴ እንዴት ተደርጎ ይቻላል ይው አንቺስ ቻልሽው አይደል እንዴ አሁን እንግዲህ ምን አርጊ ነው የምትይኝ እኔ አልቻልኩትም አሁን ላማክርሽ የመጣሁትን ነገር አዲያምጪኝማ ዝም ብለሽ ምንድነው ታያት አዲስ አበባ ሂጂ ብለሽኛል ነበር ባለፈው ታያማ እንግዲህ ሰው እንለምንና ይዘውኝ ሄዱ እንጂ እኔ እዚህ ተቀምጬ እኔ እንደው አረግዬ የማታራት አልሆነም አረግዬ አይ እንዲው ምን አልኩሽ እኔ ባልንጀራ ካንቺ ውጪ እዚህ ከተማ እዚህ ገጠር የለኝ ከተማው ሄድሽ በኋላ እኔ ምን ይውጠኛል አረግዬ እኔ እኮ ያኔም እንደው ስራ ስፈታኔ እኔ አንቺ ከዚህ ከሄድሽ ማን አለኝ እኔ እናት እንግዲህ እሱን ኮብለል ካልሽ አብረን እንኮብለል እኔ እዚህ ብቻዬንማ እኔ ማን አለኝ ታውቂያለሽ ካንቺ ውጪ ባልንጀራ የለን አብረን እንኮብለል ካልሽ አብረን እንኮብለላለን ብቻሽንማ አይሆንም እንዲው ማር ወዲያ ብርቅዬ አበይስ ማናለው እኔ እኮ እዚህ ብቀመጥ እናቴዋ በወጋ ባንዲ እንትን ሊገለኝ ይደርሳል ዲየመላሽ ያው ሊገለኝ ይደርሳል ዲየሞ አፈሪ ብላ አፈር በልቶ ያኔ ሲቆምጠው ነው ቆምጦ መላክ አሁን ነው እንዴ ከመተወዲ እሱንስ እዛው እንዴው ገለዋን ኑሮ አፈሪ ብላ አፈር በልቶ ያ ብርቃለሜ እንግዲህ ዲፍጦት በሆነልኝ ኑሮ የኔ እናት እኔማ መክሬሻለሁ የባልንጀርነቴን አሁንም ልምከርሽ ቦግዬን አይተሽዋል እንግዲህ ቦግዬን አይተሽዋል ቦግዬን እኔ እሺ በይው ብዬሻለሁ ቦግዬን ወደድሽው ትይኛለሽ እንዴ የማይወደድ ቦግዬን እኔ እንዲው አንቺን ቢያረገኝ ቦግዬን ነበር ምበልጠው ይሄ ላቂ ለነገሩ እጁንማ አዲኗል እናቴ ቆይ ልንገርሽ ማዲያምጪ ዝም ብለሽ አንቺ መልአሳም ምን ጥልጥል ነው የምታውቂው ያንን ቦጋለ ነው እሺ በይ የምትይው ዲምለሽ ይድፋው ብለሽ ነው ወሬኛ እጆር ይዘዝም ማለት ዝም በይ ዲምለሽ ምን ብሎ ነው የሚደፋው ላቂ ያኔ ይደፋው ነበርን ጉልበት ካለ አሁን ነው ጉልበትም ያበጅ ያኔማ አሞት የለውም ነበር አሁን ምን አይነቱ ሰይጣን እንዴት ተሳፈረበት አላቀም አሞቱ ቁጭ ብሎለታል የኔ እናት እዲፋዋለሁ እያለ ነው ጉልበት እያደር ያደጉ ነው የሚመጣው ጉልበት አው በይማው ጥሩ ነው ቦግዬን ያገኘው ጊዜ ሰብሮት ነው የሚገለው እኔ ቦግዬን እሺ በብዬሻለሁ አንቺ ሴትዮ ደም አታቃቢ ለኔ ልተርፊ ነው እኔ እንግዲህ ተናግሬያለሁ በየኔና ቦግዬ ታያለሽ ቦግ ያርግሽና ቦግ የሚያረግ አረ ወዲያ ወዲያዴክ ወድቀህ አንተ አልተረፈሃል ረግ ይሄን ጓዝ ተሸክመን እንዴት አልተርፍ እንዴት እንደው ያን እንደመላሽ እኮ እንደው ጓደኛው እንዴት አጀ እንደመታውት እንደው ገድሏል እኮ ሙቷል አልተረፈም ጎሱ ረክ ገና የሰው ለካ አቅም የና ለካ ያቋሉ ምን አሉ በቱሩንጎ የመጣ እንዲህ ነው ማረገው ሁሉንም ገና ጓደኞች አድየኝ ጓደኛችንስ እኔ እንጃ ላውኩ እኔ እንጃ የተያንተየ ጓዴ አልነበርኩ
ጓዴ አሁን ስንተውት ያብሱስ አመለጠን ከከተሜ ስንሄድ አንለቀውም እንግዲህ ጓዴ ይቅርታ እኔ እኮ ለትንሽ ነው እኮ ያመለጠኝ ደርሼበት ነበር እንዲያው ትንሽ እንደ ድምጥማጩን ነው ነበር የማጠፋው እንደው ኧረ ቆይ የማያመልጥንም አሁን ሸሽቶ መሄዱ ነው አይደል ቆይ ተመልሶ ይመጣችል ግድ የለም አሁን ዙሮ ሰው አገር እህተም አይደል ይሄድው እዛ እንፈልገዋለን እንደ ቆምጣ አንተንማ እንደ ጓዴ እንደው አንተንማ ሰብሮ አይቀርም እንደው ያኛው ጓደኛችን ወደ ምኑ ገባ አንተ ማለት ነው ነበር ግን እስኪ ደረሰ እንፈልገዋለን ቆይ ብለህ ነው አንተ እየሱ ደግሞ ሩጫ አይሆንለትም እና ቦጋለ መቼም ወንድ ያቀም ምን ያሸብር ልክ ነው ማስገባቸው ልክ ማን ነው ተዋታ አራራ ወይ ምንድን ያረጋው ማን ነው እሱ ምንድን ያረጋው ምን ሆነ እስኪ ኪስን ያው መጀመሪያ ኪስ ነው ምን ተሰፍቷል ምን ሆነ ምንም እኮ አልሆነ አንተ ምርጥ ነው አዎ አያ ምንድነው ከኪስ ሲወጣ ይወጥ ከኪስ ምን ያወጣል አለ አሃ ምን ይላል እኔ እኮ ኪስ ገብቶ እኮ ሲወጣ ጊዜያቸው ነው ወይኔ ክት ያሸብር ማን ወንዱ አንተ ምን ይላል ኋላስ ቆይ ተይ እንደው ደግ አይደለም የማይበጅ ደግ አይደለም ሰው ኪስ ማይባል ደግ አይደለም ተይ ደግ አይደለም ኧረ መጣች ስንት ነው የምታክለው አንተ አረክ የወርቃት ነው የምታክለው አይ ከተሜ አንተ ደግሞ እያለቀ እየሸት ብቅ ተለቀ ይኸውማ ተባረች ልጅ እንደው ኧረ አለቀች ታጠብ አታቆምም እንደ ከብት ነው መሰለኝ ኧረ ቆይ ኧረ ተው በቃ ግጣሟስ ግጣሟ ግዴ ወይማ አገኛት ወጣ ግባ በልሽ ግባ እሺ የግሽ ነው ይመስላል ችግርና ዝም ብለህ ግባ የእግዚአብሔር ቤት አይደለ ግባ አዎ እንዴት ዋላችሁ ሰላም ነው የግራችኋለሁ ያያችሁ ያልመስገን ለጎናችሁ የት ነው ወይ ልገዙ ጓዴ አውጣ አንበረቆት ይዘውርኩኝ እኮ አታረቀብኝ አንተው እሺ ቀረቀርክ አይ ከተሜ ተመልከቱ እስኪ ቤቱን ወቅቶ ከተሜ በምንድን ነው ያሳሉ አረሙኑ ይታወቃል እኮ አመድ ይሆን እንዲያንተው አመድ ያው ተብሏል እኮ ልበለው ተው ለባያት እኮ ተው እሰው ቤት ገብተህ ተው እንደዚህ አይደረግም አሁን ርቦና አንተ ጀበናዋን እንኳን ጠረጠረው ጉድ ነው ጉድ ነው አይ ቴክኖሎጂ ጉድ ነው ወይ እንዴት አድርገው ሊቀዱት ነው አንተ ምኑ ይታወቃል ብለህ ነው ምኑን አወቀው እንደው ጓዴ እንደው ያጌ መላሽ እንደው ደሞ ካለው ሊያረግህ በሰው ገብቼ እኔ እኮ ላይ እኔ እንኳን ተይብቄ ነው እንጂ አርጌ ነው የመጣው ወሰላታ ትቸው ላይ እኮ
ወደ ገደል ግን ሳገባ ግን ደርሼልሃለሁ። ደርሼልሃለሁ። ምንም አልተጎዳህም። መጣ ምንድን ነው እንደዚህ ቆረጥ ያደረጋችሁት? ምንድን ነው አንተ? ቤት ያፈራው ይሄ ነው። ቤት ያፈራው ወይ ከተኘ ይሄማ ቤት ያፈራው ምንድን ነው አይደል? ከተኘ ምንድን ነው ያኛ ነኝ እኮ ነገር የለም እኮ እንዲህ አይነት አንተ ወዴት ሄደህ የተላተለ ምናምን የመሰለህ አንሱልን ምንድን ነው? ቆይ እስኪ አንተ ረጋ በል አስተካክል። ኧረ በመድኃኒዓለም ቆይ ቅንቅናት ግና እስኪ ባርከው አንተ ወይ ይሄ ከተማ ምግብ እኮ ያሯርጠኝ እንዲያው ማጥሚያ ደግሞ ደርቋል። ከዛ ሰካ አንተ ረጋ አንተ ምን ያዝረገልግሃል? ቆይ ጎመር እንዲያው በለው ትጥላለች። ኧረ ብላ ተው ቆጨ እንደሆነ እንሳ ብላ ከሻውን እኮ አድርጎት ይሆናል። አንተ ብር ነው መሽማ ዋይ እስኪ ቀማሰው ዋይ ቻም እንኳን ይዤ አንተ ቆጮ ነው ተው ቁረስ እሺ ቁረስ አባቱ ቆረጥኩት። ብላ ትጥላለች። አያታ ስኳር ነው እንዲያንተ የሚሰሩት በላሁን ብላ ኪሙ ምንድን ነው ይሄ? መውጊያ ነው። ቆይ እስኪ አንተ ወይ ያቅበታል ወይ እሺ በቃ ይበላል። ጉሮሮን ትወጋለህ። እሺ በል ብላ ደርስ ማውጫ መንቀያ ነው የሚመስለው። ብላ አሳምረህ ብላ እንግዲህ አይ አንተ እኔ እነግርሃለሁ የምነግርህ አንተ በል ብላ እንዴ ማለት አንተ ጨረስን አይደል? እንግዲህ አዎ ያዝ አጣውማ ይሄ አረኩኝ እኮ ይጎለጉልብኝ። እግዚአብሔር ይስጥልን። እንግዲህ በየወሩ የምንመጣ ያድርገን። እንግዲህ እሑድ እንመጣለን። እንግዲህ ጠብቁን። እንግዲህ በሰንበቷ እንመጣለን። እግዚአብሔር እኮ ነው በሰንበቷ አይደለም። ቆይ የኔ እናት እንጀራ ቤት ያፈራው እኮ ነበር ያልሽው እና ቤት ያፈራው እኮ በብር ነው። ቤት ያፈራው ምግብ በብር መሸጥ ተጀመረ። ያው መቼም እንግዲህ ፈጣሪ ይስጥልን ብለናል። በእውነት ቤታችሁን ይባርከው፣ ወተራችሁን ብላላችሁ። እንግዲህ እኛ እንግዲህ ልቃጭን ብለናል። እንግዲህ ወይ ስንት ነው ነው ወይሳው አንተ ሰባያ እንደው ተባክሽ ሰባያ እንግዲህ ያለችን እቹ ናት። እንግዲህ ያለንም እንግዲህ እቺ ደግሞ ለምግብ ደግሞ 50 ብር ትቀበለናለች። እንዲህ ከፍለናል እኮ ልየዋ። ኧረ ከፍለናል። መጀመሪያ እኮ የእግዚአብሔር ሰላምታ ይቀር ማለት ነው። አወይ ሳብ ከሆነ ያላችሁ